ሰላም ውድ ተመልካቾቼ ፕሬዝዳንት መንግስቱ ኃይለ ማርያም ፊንጫ ላይ የተደናቀፈው እቅዳቸው እጅግ ያስቆጫል። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ሚስት ሃይማኖተኛ መሆኗን አውቃለሁ። አንተ ግን እየሰከርክ ፈጣሪን ታሳዝናለህ። ገሃነም መግባትህ ነው። እኔ እኮ የምጠጣው ከሚስቴ ጋር ገነት ላለመግባት ነው። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ሰባት በእንባ ያልተበገሩት ጓዶች ለ10 ዓመታት ያክል ያለምንም ክስ ታስረው የተፈቱት ክቡር አቶ ፋሲካ ሲደልልን ስለ መጨረሻው የሥልጣን ዘመናቸው ጠየቅኳቸው። በተለይም ፕሬዝዳንት መንግስቱ ኃይለ ማርያም ሀገር ለቀው ስለሄዱበትና ኢህአዲግ አዲስ አበባን ስለተቆጣጠረበት ስለ 1983 ዓመተ ምህረት ትውስታቸውን የጀመሩት ለእስር የተዳረግነው ከሀገር የምንወጣበት ዕድል አጥተን አልነበረም በማለት ነው። ከዚያም ከነ ሌተናል ጄኔራል ሐዲስ ተድላ ጋር ጣሊያን ኤምባሲ ከገቡ በኋላ ባሳዛኝ ሁናቴ ራሳቸውን ስላጠፉት የቀድሞ የኢህድሪ ምክትል ጠቅላይ ሚኒስትር ስለ ክቡር አቶ ኃይሉ ይመኑ የሚያውቁትን ነገሩኝ። የኢትዮጵያ ሕዝቦች ዲሞክራሲያዊት ሪፐብሊክ መንግሥት ምክትል ጠቅላይ ሚኒስትር የነበሩት ክቡር አቶ ኃይሉ ይመኑ በግርማዊ ጃንሆይ ዘመን የፕላን ኮሚሽን ምክትል ሚኒስትር ሆነው አገልግለዋል። በዚያ የኃላፊነት ዘመናቸው የኢኮኖሚ ኤክስፐርቱ የክቡር አቶ ፋሲካ ሲደልልና የጓድ ተኮላ ደጀኔ አለቃ ነበሩ። በነገራችን መሃል በገጠመኞች የታጀበ የሕይወት ጉዞ የተሰኘውን የሌተናል ጄኔራል ሐዲስ ተድላ መጽሐፍ ሳነብ እጅግ በጣም ልቤ ከተነካባቸው ምዕራፎች አንዱ ስለ ክቡር አቶ ኃይሉ ይመኑ የመጨረሻ ሰዓታት የጻፉት ነው። ሌተናል ጄኔራል ሐዲስ ተድላ የክቡር አቶ ኃይሉ ይመኑን የመጨረሻ ሰዓታት የሚተርኩልን እጅግ በጣም ስዕላዊ በሆነ የአጻጻፍ ስልት ነው። ድባቡ የሼክስፒር ትራጀዲዎችን ስታነቡ ከሚሰሟችሁ ከባድ የሐዘንና የድንጋጤ ስሜት ጋር ይመሳሰላል። ይህን የሌተናል ጄኔራል ሐዲስ ተድላን መጽሐፍ ካነበብኩ በኋላ ለሁለተኛ ጊዜ ስለ ክቡር አቶ ኃይሉ ይመኑ ልብ የሚነካ ነገር ያጫወቱኝ ክቡር አቶ ፋሲካ ሲደልል ናቸው። ጓድ ኃይሉ ይመኑ ራሳቸውን በገደሉበት ወቅት አብረዋቸው ከነበሩት ከፍተኛ የመንግሥት ባለሥልጣናት አንዱ ክቡር አቶ ፋሲካ ሲደልል ናቸው። ጓድ ኃይሉ ይመኑን አስታውሰውም እንዲህ አሉኝ። ለምሳሌ ጓድ ኃይሉ በመጋቢት ወር 1983 ዓመተ ምህረት የመንግሥት መልእክተኛ ሆኖ አሜሪካ ነበር። ሚስቱና ልጆቹ እግሩ ላይ ወድቀው ለምነውታል። እባክህ ተመልሰ አትሂድ ብለውታል። እናንተ እንኳን ወጣችሁ እንኳን ተረፋችሁ እንጂ እኔማ በዚህ አስቸጋሪ ጊዜ የሀገሬ መልእክተኛ ሆኜ እንደወጣው አልቀርም፣ እመለሳለሁ። ከጓደኞቼ ጋርም የመጣውን ነገር
እቀበላለሁ አለ። አንድ ጌታቸው ሀብተ ሥላሴ የሚባል ሰውም ነበር። በወቅቱ የውጭ ንግድ ሚኒስቴር ነው። ይህ ሰው ሚያዝያ ላይ ከሀገር ውጭ ነበረ። መቅረት ሲችል ተመልሶ መጣ። በወሩ ወያኔ ገባና አሰረው። አሁን በሕይወት የለም። በሚያዝያ ብቻ ሳይሆን በግንቦት ወርም ከሀገር ወጥተው የተመለሱና የታሰሩ ሰዎችም ነበሩ። ራሳቸው ክቡር አቶ ፋሲካም በ1983 መስከረም ወር ላይ አሜሪካ ነበሩ። እዚያ የሄዱበት ምክንያትም ከዓለም ባንክና ከአይኤምኤፍ ጋር ለሀገራችን ስለሚሰጥ የብድር ፕሮግራም ለመነጋገር ነበር። እናም ለዚህ ጉዳይ አሜሪካ ለመሄድ በዝግጅት ላይ እያሉ አባታቸው ወደ አዲስ አበባ መጡና ስልክ ደወሉላቸው። እፈልግሃለሁ፣ ቀጠሮ ያዝልኝ አሏቸው። በአባታቸው አነጋገር የተገረሙት ክቡር አቶ ፋሲካም እንዲህ አባባ፣ ከመቼ ወዲህ ነው አንተ ቀጠሮ የምትጠይቀኝ ሲሏቸው፣ አይ አንተ ጋር እንግዳ ይበዛል ብዬ ነው አሉ። እናም መጡና ልጆች መኝታ ክፍል ገቡ። ልጃቸው ክቡር አቶ ፋሲካም ተከትለዋቸው ገቡ። አባት ልጃቸውን እየተመለከቱ ነገሩ አልቆለታል፣ እንዴት በተሾምክበት አገር ትዋረዳለህ? ወደ አሜሪካ እንደምትሄድ ሰምቻለሁ፣ በዛው ቅር አሏቸው። ወንድሞቻቸውም እህቶቻቸውም ተመሳሳይ ልመናዎችን አቀረቡላቸው። አሜሪካ ሲደርሱም የቀድሞ ባለቤታቸው እያለቀሱ ለመኗቸው። ወደ ሀገራቸው እንዳይመለሱና አሜሪካ እንዲቀሩ ተማጠኗቸው። ይህን ሁሉ ተማጥኖ ችላ ብለው ለምን እስር ወደሚጠብቃቸው ስፍራ እንደተመለሱ ስጠይቃቸውም እኛ በግላችን ምንም ያደረግነው ነገር የለም፣ እኔም ሆንኩ የሥራ ባልደረቦቼ ለመቅረት ያልሞከርነው የሚመጣውን ነገር እንቀበላለን ብለን እንጂ ባለማወቅ አልነበረም። ያን ሁሉ ወጣት ለሀገርህ ውደቅ ብለን ዝመት ብለን በመጨረሻው ሰዓት እንዴት ሀገራችንን እንተዋለን? የመጣውን ሁሉ እንቀበላለን ብለን ነው ብዙዎቻችን የተመለስነው አሉኝ። እርሳቸውና ጓዶቻቸው ወደ ሀገራቸው ተመልሰው ለበርካታ ዓመታት ቢታሰሩም ከመካከላቸው በሙስናም ሆነ በወንጀል የተጠየቀ ሰው እንዳልነበረም ጨምረው ነገሩኝ። ሁለት አይነት መሪዎች አሉ። ጎበዞች ሆነው በማይረቡ ሰዎች የተከበቡና የማይረቡ ሆነው በጎበዞች የተከበቡ መሪዎች። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ።
ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ። በስትሮቤሪ ቀኖን አሳማሪ። በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣም ይወዱታል በጣም። አስራ 18 ፊንጫ ያፈራው ጨለማ። በ1970ዎቹና 80ዎቹ ኢትዮጵያ ሰፊ ብርሃን የምታገኘው ከፊንጫ ሃይድሮ ኤሌክትሪክ ፓወር ነው። በዚያን ወቅት ግዙፉ የኢትዮጵያ ብርሃን የሚመነጨው ከፊንጫ ነው ማለት ይቻላል። ከሚያዝያ 1983 ዓ.ም ወዲህ ግን ፊንጫ የኢትዮጵያን ብርሃን ያጨለመ ስፍራም ሆኗል። ይህን ልብ ያልኩት ከክቡር አቶ ፋሲካ ሲደልል ጋር ካደረግኩት ቆይታ ነው። የታሪኩ መነሻ እንግሊዞች ናቸው። በ1983 ዓ.ም መስከረም ወር ላይ አሜሪካ ደርሰው የተመለሱት ክቡር አቶ ፋሲካ ሲደልል ከ7 ወር በኋላ ከእንግሊዝ መንግሥት ሌላ የግብዣ ጥሪ ቀረበላቸው። እናም ለ6 ቀናት ከባለቤታቸው ጋር ሆነው እንግሊዝን እንዲጎበኙ ጋበዟቸው። ክቡር አቶ ፋሲካ በወቅቱ ባለቤታቸው ሀገር ውስጥ እንዳልነበሩ አጫውተውኛል። ምንን ምክንያት አድርገው እንደጋበዟቸው ስጠይቃቸውም በእንግሊዝና በኢትዮጵያ መካከል ያለ አንድ የግንኙነት ችግር ነበር፣ ያንን ለማስተካከል በሚል ነው የጋበዙኝ። ግን ከሀገር እንደወጣም ሊሆን ይችላል፣ ምክንያቱም በሪፈርሙ የተነሳ ሁሉም ይቀርቡኝ ነበር አሉኝ። ወደ እንግሊዝ ቅዳሜ ሊሄዱ ሐሙስ ለታ ፕሬዝደንት መንግሥቱን ኃይለ ማርያምን ለመሰናበት ወደ ቢሮአቸው መሄድ ነበረባቸው። እናም ሄዶ ፕሬዝደንት መንግሥቱን በጽሕፈት ቤታቸው አገኟቸው። ፕሬዝደንቱም እንዲህ አሏቸው፣ ጓድ ፋሲካ ለምን እንደመጣህ አውቃለሁ። በጣም የጨነቀኝ ነገር አለ። አንድ ነገር ላማክርህ፣ ምከረኝ። ክቡር አቶ ፋሲካ ይህን ሲሰሙ ደነገጡና ምንድን ነው አሏቸው። ፕሬዝደንት መንግሥቱም አንዳንዱ ሰው የዚህ አገር ችግር አንተ ነህ ይለኛል፣ ለቀህ ካልወጣህ ይለኛል። አንዳንዱ እንዴት ለጅብ ጥለህን ትሄዳለህ ይለኛል። አንዳንዱ ደግሞ የሽግግር መንግሥት ተቀበል ይለኛል። ምን ትመክረኛለህ አሏቸው። በነገራችን መሃል ፕሬዝደንት መንግሥቱ ክቡር አቶ ፋሲካን ምከረኝ ከማለታቸው ቀደም ብሎ በ17ቱ የኢሰፓ የፖሊስ ቢሮ አባላት መካከል የሚደረግ አንድ ስብሰባ ተካሂዶ ነበር። በዚያ ስብሰባ ላይ የሽግግር መንግሥት ጉዳይ ተነስቷል። ሁሉም የፖሊስ ቢሮ አባላት በአንድ ድምፅ ፕሬዝደንት መንግሥቱ ኃይለ ማርያም ያልጠበቁትን ነገር ተናገሩ። ሀገሪቱ ከገጠማት ከፍተኛ ቀውስ ትወጣ ዘንድ የሽግግር መንግሥቱን ይቀበሉ አሏቸው። ክቡር አቶ ፋሲካ እንዳጫወቱኝ የፖሊት ቢሮ አባላቱ በአንድ ድምፅ እዚህ መደምደሚያ ላይ የደረሱት ቀደም ብለው ተገናኝተውና ተወያይተው አልነበረም። ሀገሪቱ የገጠማትን አሳሳቢ ሁናቴ በየግላቸው መርምረውና መዝነው ነበር እዚህ መደምደሚያ ላይ የደረሱት። የመፈራራት ጉዳይ ሆኖ እንጂ ከ1981 መፈንቅለ መንግሥት በኋላ መጪውን አደጋ አውቀነዋል። አፋበት ከተያዘ በኋላም ነገሩ እንዳበቃለት ግልጽ ነው። በጦሩ ውስጥ ችግር እንዳለ፣ ውጊያውም በደንብ እንደማይካሄድ ገብቶናል ይላሉ ክቡር አቶ ፋሲካ። ከመፈንቅለ መንግሥቱ በኋላ ሁሉም ነገር እንደ ቀድሞ መሆን እንዳልቻለና ሌላው ቀርቶ የኢሰፓ ማዕከላዊ ኮሚቴ መደበኛ ስብሰባዎች መደበኛ ጊዜያቸውን ጠብቀው የማይካሄዱት ከመፈንቅለ መንግሥቱ በኋላ እንደሆነ ክቡር አቶ ፋሲካ ያስታውሳሉ። በዚህ ሁሉ ምስቅልቅል መሃል በተጠራው የፖሊት ቢሮ አባላት ስብሰባ ላይ ለፕሬዝደንት መንግሥቱ ያንን አንድ አይነት ምክር ሰነዘሩባቸው። በአንድ ድምፅ ግድ የሎትም የሽግግር መንግሥቱን ይቀበሉ አሏቸው። ፕሬዝደንት መንግሥቱ የሽግግር መንግሥት ምን ማለት እንደሆነ ጠንቅቀው ያውቃሉ። የሽግግር መንግሥቱን ከተቀበሉ ለዘመናት ወንበዴና ሀገር አፍራሽ ሲሏቸው የኖሩትን
ኢሳያስ አፈወርቂንና መለስ ዜናዊን የሽግግር መንግሥቱ አካል እንዲሆኑ ፈቃደኛ መሆን ሊኖርባቸው ነው። አይሆንም አሉ ፕሬዝደንት መንግሥቱ። ምክሩን ብቻ ሳይሆን ምክሩን ያቀረቡላቸውን የትግል ጓዶቻቸውንም ክፉኛ ታዘቧቸው። 17 ዓመት አብረን ሰርተናል፣ አሁን ግን ተለያየን፣ አዝናለሁ አሏቸው። ያን ቀን በጓዶቻቸው ምክር እጅግ ያዘኑት ፕሬዝደንት መንግሥቱ በሌላ ቀን ደግሞ ለስንብት ቢሮአቸው ከተገኙት የኢኮኖሚ መምሪያ ኃላፊ ጋር ተፋጠጡ። ጓድ ፋሲካ ምከረኝ አሉ። ክቡር አቶ ፋሲካም ያንኑ ፕሬዝደንት መንግሥቱን ያሳዘነውን ምክር ደግመው መከሯቸው። ሁላችንም እኮ ጦርነቱን አጠናክረን ድል ብናደርግ ደስ ይለናል። ግን ከምናየው የተገነዘብነው ነገር አለ። በጦርነት ድል ማድረግ አንችልም። እኔ በበኩሌ ኢሳያስና መለስ በኢትዮጵያ አንድነት ላይ ካመኑና የሽግግር መንግሥቱ ይመስረት ከተባለ ለወንበሩ ብለው ይታገላሉ ብዬ አላምንም። ስለዚህ እኔ አውጥቼ አውርጄ የደረስኩበት ይሄን ነው። የሽግግሩን መንግሥት እንቀበል አሏቸው። ፕሬዝደንቱም አመንከባት እንቀበል ሲሉ አዎን፣ አሁንም ሸንጎውን ጠርተው ይህንኑ ቢያደርጉ ይሻላል አሉ ክቡር አቶ ፋሲካ። ፕሬዝደንት መንግሥቱም በዚሁ ተስማሙና እና ሰኞ ይሄን ነገር ለሸንጎው ዲክሌር ላድርገው? ይሄማ በጣም ጥሩ ይሆናል። ያኔ ሞባይል የለም፣ ኢንተርኮም የሚባል የቢሮ ውስጥ መገናኛ ነበር። ፕሬዝደንት መንግሥቱ ኢንተርኮሙን ከፍተው ጓድ ፍስሐ ደስታ ጋር ደወሉ። ጓድ ፍስሐ፣ ሰኞ አስቸኳይ የሸንጎ ስብሰባ አለ፣ ምክትል ፕሬዝዳንቶቹን ይዘህ እንገናኝ አሉ። ክቡር አቶ ፋሲካም ይሄ ትልቅ ነገር ነው አሉ። ትልቅነቱም የለንደን ጉዞአቸውን አሳነሰባቸው። ለስንብት የገቡት ሰው ጉዞአቸውን ሰርዘው ከፕሬዝዳንት መንግሥቱ ኃይለማርያም ቢሮ ወጡ። ፊታቸው እያበራ ከፕሬዝደንቱ ቢሮ የወጡት ክቡር አቶ ፋሲካ በቀጥታ ያመሩት የመንግሥቱ ኃይለማርያም ልዩ ረዳት ወደ ሆኑት ወደ መንግሥቱ ገመቹ ቢሮ ነው። እዚያ ሲገቡ ምክትል ጠቅላይ ሚኒስትሩን ኃይሉ ይመኑን አገኟቸው። የኢንዱስትሪ ሚኒስትሩ አቶ ታዲዮስ ሐረገወይንም ነበሩ። እዚያ ቢሮ ላገኟቸው ከፍተኛ ባለሥልጣናት ከፕሬዝደንት መንግሥቱ ቢሮ ያመጡላቸውን የምሥራች አበሰሯቸው። ፕሬዝደንት መንግሥቱ እምቢ ያሉትን የሽግግር መንግሥት መቀበላቸውን ለነ ኃይሉ ይመኑ ሲነግሯቸው ሁሉም በደስታ አቀፏቸው። ከዚያ ቀን በኋላ ክቡር አቶ ፋሲካ ከፕሬዝደንት መንግሥቱ ጋር አልተገናኙም። ቀደም ብለው እንደነገሩን ይህ የሆነው በሚያዝያ ወር 1983 ዓ.ም ነው። ፕሬዝደንት መንግሥቱ የሽግግሩን መንግሥት ከተቀበሉ ቀን ጀምሮ ከብዙ ጓዶች ዓይን ተሰወሩ። ክቡር አቶ ፋሲካ የመሰወራቸውን ምክንያት ሲነግሩኝ እንዲህ አሉኝ። ያንን ዝነኛውንና በቀጥታ የቴሌቪዥን ስርጭት ሻምላ ያነሱበትን ንግግር በር ዘግተው እየጻፉ ነበር። እሱንም እናቅ ስለነበር ጓድ ሊቀመንበር ንግግሩንም አይጻፉ፣ መሪኮ ንግግሩንም አይጽፈው ስለ ችሎታ አይደለም ስሜታዊ እንዳይሆን ነው እንጂ እሱንማ እንደተለመደው እኔም ሽመልስም እንሠራዋለን እኮ ብለናቸው ነበር። ክቡር አቶ ፋሲካ ይህን ሁሉ ሲያጫውቱኝ ከፍተኛ ጉጉት የፈጠረብኝ አንድ ጥያቄ በውስጤ ይመላለስ ነበር። እሱም ፕሬዝደንት መንግሥቱ ያንን የተቀበሉትን የሽግግር መንግሥት ጉዳይ እልባት ሳይሰጡ ሀገር ለቀው የሄዱበት ምክንያት ነው። ምክንያቱ እስር ቤት እስከ ገቡበት ቀን ድረስ ለክቡር አቶ ፋሲካም እንቆቅልሽ ነበር። በእስር ላይ እያሉ የፕሬዝደንት መንግሥቱ ኃይለማርያም ልዩ ረዳት የነበሩት መንግሥቱ ገመቹ እንቆቅልሹን ፈቱላቸው። ያን ሌሊት እኮ ፊንጫ ተያዘ። ፊንጫ ሲያዝ በቃ መብራት አይኖርም፣ ንግግርም ሳላደርግ እኔም ከሕዝብ መቆራረጤ ነው ብለው ፓኒክ አደረጉ አሏቸው። ክቡር አቶ ፋሲካ ይህን ሲያጫውቱኝ የሰማሁትን ማመን አቅቶኝ የፊንጫ መያዝ ነው ያንን የሽግግር መንግሥቱን ጉዳይ ያስቀረው አልኳቸው። አዎን
መንግሥቱ ገመቹ እንደነገረኝ እሱ ነው ምክንያቱ አሉኝ ክቡር አቶ ፋሲካ ሲደልል። በእርግጥም በስንት መከራ የተገኘው የፕሬዝደንት መንግሥቱ እሽታ ፊንጫ ላይ ድባቅ መመታቱ እጅግ ያስቆጫል። በሚቀጥለው ፕሮግራሜ የአዲስ አበባ ከንቲባና የሀገሪቱ ምክትል ጠቅላይ ሚኒስትር የነበሩት ዶክተር ዓለሙ አበበ እጅግ የሚቆጫቸውን ሌላ ነገር ያጫውቱናል። እስከዚያው ሳይለየን ያቆየን። ጋንዲ በሰው እጅ ከተገደሉ ታዋቂ የሀገር መሪዎች አንዱ ነው። አብዛኞቹ ህንዳውያን ይወዱታል። ዓለምም የሰላም ምልክት አድርጎ ይቆጥረዋል። በኢትዮጵያም በስሙ የተገነባ የማዋለጃ ሆስፒታል አለ። ህንዶች የሰላም ምልክት ብቻ ሳይሆን ቀለም የዘለቀው የእውቀት ጥግም ነው ይሉታል። የህንድ ሙዚቀኞችም ደጋግመው ዘፍነውለታል። በሂንዱ ቋንቋ ሀበሻ የቀለም ቀንድ ይላል የተማረን፣ እኛስ የቀለም ጋን ታላቅ ሰው ነበረን ብለውታል። ይሄ ዘፈን ካልተዋጠላቸው ተቃዋሚዎቹ አንዱ የሆነው ናቱራም ጎድሴ ደግሞ ሌላ ዘፈን አወጣ። ጋንዲ የቀለም ጋን መባሉ እጅግ አናዶት የእውቀት ጋን ብትለው ይሄን የሰው አፈር ጋን እንዲህ ይፈርሳል ባረጀ ዲሞት ፈር ሲል ዘፈነበት። በዘፈኑ አዝማች ላይ እየደጋገመ ጋን እንዲህ ይፈርሳል ብሎ መፎከሩ ጋንዲ የተባለ መጠሪያውን አስገኘለት። ጋንዲ ወይም ጋንዲ ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተሰማ ኑሮ ዙሪያ ያዘጋጀንላችሁ ትረካ በሚቀጥለው ፕሮግራማችን ይቀጥላል። ከኢሰፓ ባለስልጣኖች በኋላ ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድህንን፣ የነ ኃይሌ ገብረ ስላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።